ጠቅላይ ሚኒስትሩ የኖቤል ፒስ ፕራይዝን ያገኙት እንግዲህ ሃይስት ፕራይዝ ከሚባሉ ሽልማቶች ከሚባሉት ግንባር ቀደሙ ነው። ከኤርትራ ጋር ባወረዱት ሰላም እንደሆነ ይታወቃል። ከኤርትራ ጋር ጦርነት ውስጥ መግባታቸው ታላቁ ስላቅ አይሆን? አይ ስላቅ ሳይሆን እንደውም አሰብ ካገኘ ኖቤሉን ቢመልሰው ራሱ እኔ ወስደው እንደዛ እሳቸውም እንደዛ የሚያረጉ ይመስለኝ ብዬ ሳስብ መዝነውታል። እንዴት ነው ማመዝነው? አንተ ይበቃ እኮ ወጣም እኮ ቁልፍ ነገር እኮ ነው ብሎ ማለት ከባድ ኢሹ ነች። የሲ አክሰስ ኢሹ ፎርሳ ደርግ የሚያነሳበት ሌቭል የተዋገንበት የወደቀበት ጉዳይ እሱ ብዙ ጊዜ ሲነገር ነው። ቀዳማዊ ኃይለ ሥላሴ የወሰዷቸው እርምጃዎች እሱ ብዙ ቁማር ነበረበት። የቱ ጋር እንደተሰጠ ምናምን እኮ ይታወቃል። ቲፒኤልኤፍ አንተ የሚመስልም 83 እንትኑ ላይ ነው የሽግግር ጉባኤው ላይ ሲፈቅዱለት ነው ይመስል ቲፒኤልኤፍ እናንተና ሲታገሉ ሲጀምር ትግሉን ምን ብሎ ነው የጀመረው? የኤርትራ ነጻነት ይቀበላል አንብም ሽዋቴ ከዛ ኢሳያስ እኮ እንትኑ ላይ ሲቀመጥ እኮ ታዛቢ ሆኖ እኮ የተቀመጠ 83 የሽግግር መንግስት ጉባኤ ላይ ታዛቢ ነበረ። ከዛ እዛም እንደሚል ታውቃለህ ገና እኮ ሪፈረንደም አልተካሄደ ከሁለት ዓመት በኋላ ምን ይላቸዋል? አሰብን በነጻ እንድትጠቀሙ ፈቅደናል ይላል። ገና ሮኖ እኮ አልጨረሰም። ከዛ ይሄ ነው ዶክመንት የሆነው ማለት አንፋታ